አንበሲትና አዞ በላሻለው አትበይኝም በማለት እንግዲህ ትግል ተያይዟል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም ከልቤ አመሰግናለሁ። ክበሩልኝ። እንግዲህ ዛሬ አንበሲትና አዞ ትግል ተያይዟል። ትበላሻለው አትበላኝም በማለት እንግዲህ አንበሲት እንግዲህ ከአዞ አፍ ለማምለጥ በጣም ጥረት እያደረገች ትገኛለች። መሬቱን ከዳት፣ ጥፍሮቿም ከዷት። እንግዲህ ዛሬ ለማምለጥ በጣም አጣብቅኝ የሆነ ነገር ውስጥ ገብታለች። እንግዲህ በጣም ጥረት እያደረገች ትገኛለች። ከዘንዶ አፍ ለማምለጥ በጣም እየጣረች ነው። አንዳንዴ ሳናስብ በቃ አጣብቀኝ የሆነ ነገር ውስጥ ማንወጣበት ነገር ውስጥ እንገባለን እና አንበሲት እንግዲህ ዛሬ ላይ እንደዛ ሆናለች። ዘንዶም አፉን ከፍቶ እየመጣ ነው። እሷም እንግዲህ ከሱ አፍ ለማምለጥ በጣም ጥረት እያረገች ትገኛለች። ቦታ እየቀያየረች ለመውጣት እየሞከረች ትገኛለች። መሬቱ እንግዲህ እያሸራተታት ከዳት። አንበሲት ውሃ አትወድም በተፈጥሮዋ። ነገር ግን ዛሬ ህይወቷን ለማዳን ራሷን ከዚህ ከአጣብቂኝ ውስጥ ለማውጣት ስትል እየዋኘችም ትገኛለች። መሬት እየቀያየረች ቦታ እየቀያየረች እንግዲህ ለመውጣት እየሞከረች ትገኛለች። ወገን ዘመዶቿ ከላይ ተሰብስቦ እንግዲህ በማየት ውጭ ምንም ሊደርሱለት አልቻሉም። አንዳንድ ሰዎች በዚሁ አጋጣሚ መናገር የምፈልጉ ሁልጊዜ በሰው ሀሳብ የምትመሩ ሰዎች አንዳንዴ በራሳችሁ ሀሳብ በራሳችሁ መቆመን ልመዱ። ምክንያቱም ሁልጊዜ ሰው አጠገባችሁ ላይኖር ይችላል። ሁልጊዜ ሰው ደርሶ ላያድናችሁ ይችላል። አንዳንዴ ሰው የማይደርስላችሁ ቦታ ላይ ልትሆኑ ትችላላችሁ እና አንዳንዴ በራስ መቆምን ልመዱ። ብቻ በአሁን አንበሲት እንግዲህ ወገኖቿ ዘመዶቿ ከላይ ተሰብስቦ እየጎበኟት እያዩት ይገኛሉ። ምንም ሊደርሱለት ምንም ሊያረጉለት እንግዲህ አልቻሉም። እሷም ጥረቷ እንደቀጠለ ነው። እንግዲህ ራሷን ለማዳን ህይወቷን ለማዳን በጣም ጥረት እያደረገች ትገኛለች። ወጣች እንግዲህ ዘመዶቿ ከላይ ተሰብስቦ እያዩት ነው። አቶ ዘንዶም ከሳር ከታች እንግዲህ ልብላሽ እያለ ጥረት እያደረገ ይገኛል። መጣ እንግዲህ አፉን ከፍቶ ዘንዶ አፉን ከከፈተ ዋጥ ነው። እሷም ከሱ አፍ ለማምለጥ እንግዲህ በጣም ጥረት እያደረገች ትገኛለች። ከውሃ ጋር ትግል ይዛለች። ውሃ አትወድም፣ ግን ከዘንዶ አፍ ለማምለጥ ስትል እየዋኘች ትገኛለች። እንግዲህ ቦታ ቀያይራ ለማውጣት ራሷን ለማዳን ጥረት እያደረገች ትገኛለች። ወጣች፣ ተመለሰች። መሬቱ ካዳት። ወገኖቿ ዘመዶቿ ከላይ እየጎበኟት ነው። ከሷ ጋር እንግዲህ በውጪ ሆኖ ከላይ ሆኖ እየሄዱ እየተከታተሏት ነው። አቶ ዘንዶ አፉን ከፍቶ መጣ። በላት። አይበላትም። አንበሲት በጣም አትበላኝም። እንግዲህ ብትበላኝ እንኳን እንደዚሁ በቀላሉ አትበላኝም እያለች አምልጣለች። ቦታ ቀያይራ እንግዲህ በተቻላት ሁኔታ እየሞከረች ትገኛለች። ወደ ዘመዶቿ ልትወጣ እየታገለች ትገኛለች። ዘመዶቿም ከላይ በእይታ ብቻ ሆነ። አቶ ዘንዶ መጣ እንግዲህ አፉን ከፍቶ ያዛት። አመለጠች። አንበሲት እስካሁን አልተበላችም። በጣም ጀግና ነሽ፣ እድለኛ ነሽ። በጣም ሞከረች። የተሻለች ቦታ አገኘች። እየሞከረች ነው፣ ልትወጣ እየሞከረች ነው። ጥረት እያደረገች ትገኛለች ለመውጣት። አቶ ዘንዶ መጣ እንግዲህ አመለጠች። አፉን ከፍቶ ከአፉ አመለጠች። ጥረቷ እንግዲህ እንዳለ ሆኖ ግን እየደከማት ነው። በጣም እየጣረች እየወጣች እየተመለሰች እየደከማት መታለች። እንደዛም ሆና ጥረቷን አላቆመችም። በርቺ ውጪ እያልናት እንግዲህ እኛም እያበረታታናት ነው። አቶ ዘንዶም ተስፋ አልቆረጥም። እንግዲህ ዛሬ ከኔ አፍ አታመልጪም እያለ እየተከታተላት ይገኛል።
አመለጠች። አንበሲት በጣም እውነትም አንበሲት ናት። አመለጠች። እንግዲህ ዘንዶም ተስፋ አይቆርጥም፣ እሷም ተስፋ አትቆርጥም። እንግዲህ አትበላኝም እያለች እየታገለች ትገኛለች። አቶ ዘንዶ እንግዲህ አፉን ከፍቶ መጣ። አቶ ዘንዶ እንግዲህ አፉን ከፍቶ መጣ። እሷም አመለጠች። ጀግና ናት። እስካሁን አልተበላችም፣ አምልጣለች። በጣም ደክሟታል፣ ግን ህይወቷን ለማዳን የማታደርገው ጥረት የለም። በጣም እየጣረች ነው። በጣም ደክሟታል፣ ነገር ግን እየጣረች ትገኛለች። አቶ ዘንዶም እንግዲህ አፉን ከፍቶ እየመጣ ነው። አሁን ላይ በጣም አጣብቀኝ ቦታ ላይ ነው ያለችው። በጣም አጣብቀኝ ቦታ ላይ ነው ያለችው። እንግዲህ ማይን ቦታ ላይ ነው የመጣበት። አምልጣለች፣ 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 አምልጣለች። በጣም ደክሟታል፣ ግን እንደዛም ሆና ጀግና ናት። አምልጣለች። አሁን መጥፎ ቦታ ላይ ነው የመጣበት። አጣብቅኝ የሆነች ቦታ ላይ ናት። አቶ ዘንዶ እንግዲህ ትግሏን አቶ አንበሴት እንግዲህ ትግሏን ይዛለች። አልበላም፣ ብትበላኝም በቀላሉ አትበላኝም። ህይወት እንደዚህ ናት እንግዲህ። አንዳንዴ ትከዳናለች፣ ማየውን ነገር ውስጥ እንገባለን። አንዳንዴ እንግዲህ አጣብቀኝ ነገር ውስጥ እንገባለን። መጨረሻዋ እንደዚህ ባይሆን ደስ ይለን ነበረ። ሁለት ሆኖ መጡበት። አሁን ማምለጥ አልቻለችም፣ ግን እየታገለቻቸው ነው። ሁለት ሆኖ ነው የያዟት። እንግዲህ በመጨረሻም አንበሲት እጅ ሰጥታለች፣ ለሁለት ይዟታል። እንግዲህ ቤተሰብ የዛሬ ቪዲዮአችን ይህን ይመስላል። መጨረሻቸው ያዛዝናል። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ መልካም ቆይታ